አርብ ስቅለት good Friday good Friday today is good Friday ዛሬ አርብ ስቅለት ነው ኦኬ ስቅለት ለማለት ከፈለግንስ ስቅለት ብቻ crucifixion እስቲ አንድ ላይ ሲሆን crucifixion እንለዋለን ስቅለት ማለት ነው አብይ ጾም ለማለት ከፈለግንስ አብይ ጾም great Lent እንለዋለን great Lent ወይም ደግሞ ባጭሩ አንዳንድ ሰው ምን ይሉታል Lent ብቻ ይላሉ አብይ ጾም እንደማለት ኦኬ እስቲ ትንሳኤ ደግሞ ትንሳኤ easy right ትንሳኤ Easter ትንሳኤ Easter very good እስቲ ደግሞ ሆሳና ለማለት ምንድነው የምንለው palm Sunday እንላለን ኦኬ እዚህ ላይ ኤል አናነበውም palm አንልም we say palm Sunday ሲጀመር ጾም ምንድነው የሚባለው በእንግሊዝኛ ጾም ለማለት ከፈለግ fasting የጾምኩኝ ነው ለማለት ምንድነው የምንለው I'm fasting ንስሐ እንዴት ነው የምንለው በእንግሊዝኛ repentance ምንድነው የምንለው repentance ንስሐ ኦኬ ከዛ ደግሞ ከዚህ ጋር የተያዘ የተገናኘ ምን አለ መጽዋት አለ ምንድነው የምንለው መጽዋት alms እዚህ ላይም ኤል አለ ኤል አናነበውም አይደለ alms አንልም we say alms ኦኬ ሶ መጽዋት መስጠት ለማለት ከፈለግን ምንድነው የምንለው alms giving ሶ መጨረሻ ላይ giving የሚለው ing ምንድነው የምናረጋት እናረጋታለን alms given እንላለን ማለት ነው ስፖክን እንግሊሽ ሲሆን alms given መጽዋት መስጠት እንደማለት ነው ጾለተ ሐሙስ በእንግሊዝኛ ምንድነው የምንለው በቀላሉ holy Thursday ወይም ደግሞ ማለት እንችላለን Maundy Thursday እንላለን ዕለተ ሐሙስ ሰሙነ ሕማማት የሕማማት ሳምንት አይደል የኛው ሰሙን ምንድነው የምንለው በእንግሊዝኛ we say Passion Week week of sufferings የሕማማት ሰሙን እስቲ አሁን ደግሞ አንድ ቀን ቀርቷል ለእናንተ ልሰጣችሁ ነው ቅዱስ ቅዳሜ ኮሜንት ላይ አስቀምጡልኝ ጠብቃችኋለሁ ፎሎ ማድረግ አትርሱ ኮሜንት እና ሼር እንዲሁም ላይክ